6 ነበሩ አሁን 4 ሆነዋል። ምን ሆነው? ስፖርት መስራት አቁሜ። ለምን አቁምክ? መረረኝ። በዚህ ኑሮ ስፖርት ህይወት ራሱ ስፖርት እኮ ነው ኢትዮጵያ ውስጥ። ኢንስታግራም ላይ ፎሎ አድርገሽኛል? አዎ ቆየሁ። አላረግሽኝም? በእውነት አድርጌያለሁ። ማን ነው የሚለው እዛ ላይ? ልክ እንደዚህ ነው ስሜ። መቅደላይት ማ ፍትዊ። እና እያጠናሽ ነው? አይ ሌላ ሰው መውጣት ፈለግሽ? አይ መስሎኝ ነው። አይ እኔ ኦፈር አቀረብኩልሽ፣ እሱን አስበሽበት መልሽ። ችግር የለም እኮ ለዛሬ አይደለም ሌላ ጊዜ። ለዛሬ አይደለም አስቢበትና ካንተ መውለድ እፈልጋለሁ ካልሽኝ ችግር የለም። በዴቼ የለም ልልክልሽ እችላለሁ። እዚህ መምጣትም አይጠበቅብሽም። ዴቼ ለሲያ ሌላ ምን አለ? አይ ሌላ ማቆ የለም። ይሄም አዲስ ነው የሰማሁት። ፌዴክስ ምንድን ነው? እንደ ዴቼ ነው አመላላሽ። አዎ የሚላክበት ነው። ኢኤምኤስም አለ። አይ ዴቼ ይሻላል ግን ወይት መጀመሪያ መቼ አሰብኩት ኳስቢና ልክልሻለሁ። በዛ አድርጌ ነው የምልክልሽ። እሺ 28 ዓመትሽ ላይ ነው መውለድ የምትፈልጊው አንቺ? ታስታውሳለህ ግን ለምን አላስታውስም? ላይክ ብዙ ሰው ስለምታወራ ሜቢ ታስታውሳለህ ብዬ አላሰብኩም። ብዙ ሰው አወራለሁ ግን ማስታወስ የምፈልገውን ሰው አስታውሳለሁ። እና ኑሮ በአሜሪካ እንዴት ነው? ኑሮ ጥሩ ነው። ምግብ በደንብ እያገኘሽ ነው? ዶርም ውስጥ ነው ያለሽ ወይስ ተከራይተሽ ነው ወይስ ቤተሰብ ጋር ነሽ? ነው ቤተሰብ ጋር ነኝ። ክላሴ ውስጥ ነኝ። እና ቤተሰቦችሽን አታስተዋውቂኝም? ላይቭ እንደምገባ ራሱ አያውቁም። እስቲ ቤተሰቦችሽን አበሻ ናቸው እንዴ? ተኝተዋል። ስለጣም ተኝተዋል። ወጣት አይደሉም። ላይ ከብራዘር ጋር ነው የምኖረው። ሁለት ወንድም ማለት እንደዚህ ያቁኛል። እኔም አይ ቲክቶክ ምናምን አይጠቀሙም። አሳያቸውና ለነሱ ይሄ ልጅ ላገባው አስቤያለሁ በያቸውና መልሱን ትነግሪኛለሽ። እስኪ እነግርሃለሁ። ሌላ ጊዜ ትነግሪኛለሽ ስልኬን። ሌላ አሁን እሱ ስንት 2 ጥያቄ ጠይቄሻለሁ። ሁለቱን በደንብ አሰላስለሽ ትነግሪኛለሽ። እሺ ኦኬ። እሺ አሳፈርሽኝ እኮ እኔ ማሪክ ዝም ብለሽ ነው? አይ ወራ ነቃው እኮ ጋይስ። ወዴት ልቃ ከዚህ በላይ ላታገባት አታባልጋት። ቤት በኩል አግኝቼ ሩቅ ናት እኮ የት አግኝቼ። ያሳዝናል በጣም። እና ለምን አትመጣም ግን? እዚህ አልሞከርክም እስካሁን? አንዴ ሞክሬ የፈጠነ ዲክላይን አደረጉብኝ። አይ ቲንክ አንዴ ዲክላይን ከተደረገ እንትን አይልም ነው። ከባድ ነው። ጉዞ አላደከመሽም? ግን ላይክ ከኢትዮጵያ አይደለም ላይክ ከኢሮፕ ነበርኩ። ሰው ቀላል ነበር በጣም። ፖላንድ ነበርሽ? ከፖላንድ ኢታሊ ነበርኩ። ኢታሊ ነበርሽ? እኔ ወረቀት ምናምን 4 ዓመት ምናምን የኖርኩት ጣሊያን። ያው እውነት ግን ሰው ተራ ነው። አይ ጥሩ። እና እስካሁን ቦይፍሬንድ አልያዝሽም? አልያዝኩም። እዛ የሚያስቸግርሽ ሰው የለም? እዚህ የለም፣ እስካሁን የለም። መኪና አለሽ?
ሰኞ ፈተና አለኝ። መንጃ ፈቃድ ልታወጪ? በዲስቲያን ከዛም በኋላ ትነጃለሽ? ኦፍኮርስ ያ አሁንም ስቲል እነዳለሁ እኮ ግን ያው እንትን ስለ እየተለማመድኩ ነው ምናምን ሰው ሰኞ ፈተናለሁ ካለፍኩ ያው። ስለዚህ ወደ ኢትዮጵያ ትመጪ ማለት ያ ቆየሁ። ስለዚህ እኮ እሱ ፕሮሰስ እስኪያልቅ ምናምን እኮ ምንም ያ በጣም ጊዜ ይፈጃል። ኦፍኮርስ ሶ አሁን 22 ነው 23 ዓመትሽ ነው? ይሄንን ግን ረሳው ነገር ነበር። ይሄንን እድሜም ላይክ ነገር ነበር። አዎ 22 ነሽ 23 ነሽ? ሄሎ ሁለቱንም አይደለም 19 ላይክ ማርች ላይ 21 ይዛለሁ እና በ16 ዓመትሽ ነው ጣሊያን ሄድሽው? 15 አይ ጥሩ ላይ ነሽ። ስለዚህ ቨርጅን ሆነሽ ከሀገር ወጣሽ፣ ቨርጅን ሆነሽ እየተንከራተትሽ ነው። በጣም ከባድ ነው። እንዴት እንደዛ አልክ? ሰው ሀገር ላይ አታረግም ብዬ ነው እንደዚህ አይነት ነገር። ኢትዮጵያ ውስጥ ብቻ ነው እንደዛ የሚደረገው? አይ ሰው ሀገር ላይ ስደት ላይ ሆኖ ሰው ያምረዋል እንዴ እንደዚህ አይነት ነገር? እሺ ሰው አይደለሽም? አይ ሶሻል ሚዲያ ላይ ይነገራል እንዴ እንደዚህ ነው እንደዚህ አይደለም? አይ እንዳልሆንሽ ነገርሽኝ፣ ግን እኔ ኢንቦክስ ላይ ፈርዘር አጣራለሁ። ግን ያው ኢትዮጵያ ያለው 15 ዓመት ነበር ሰው። ኢትዮጵያ አልተፈጠረም ይሄ ነገር መቼም በ15 ዓመትሽ አይተፈጠረም። አላውቃትም። ኧረ ባታውቂያት ይሻላል። በ15 ዓመታችን እኔ አይሮፕላን ከሰማይ ሲወድቅ ስልክ ይኖራቸው የሆነ አነሳለሁ ምናምን ብዬ ነበር ማስበው። ያኔም ያው የተወሰነ እንደዛ ነበር። ኤኒዌይስ ኢንቦክስ ላይ እናወራለን። ኦኬ ባይ ቴንክ ዩ። እሺ ቻው፣ መልካም ምሽት። ቴክስት አድርጊልኝ እሺ፣ አሁን ኢንስታግራም ላይ እንዲመጣልኝ። እሺ እሺ፣ ስትወጪ ቴክስት በዚህኛው ስልክ እያየሁ ስለሆነ ቴክስት አድርጊልኝ። ኦኬ እሺ ባይ። እሺ ቻው በይ፣ ደህና ደሪ። አስወጣኝ። አሮን እንዴት ደሞጣ ያስወጣሽ?